ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁልን? በዛሬው ጥጡ በርካታ ክለቦች የመለከቱ አሁን አዳዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰቡን ሁለቱ መረጃዎች አለፍን። አብራችሁን ቆዩ። አርሰናል ለጁቬንቱስ የመስመር አጥቂ ኬnan ይልዲዝ ይፋ የዝውውር ጥያቄ ለማቅረብ የተዘጋጀ ነው ተባለ። የቱርክ ዓለም አቀፍ ምናልባትም ከዓለም ዋንጫው ስንብት በኋላ ከጁቬንቱስ ሊለቅ ይችላል ሲል ቱርኪሽ ፉትቦል ዘግቦታል። በአርሰናል እይታ ውስጥ ያለው ተጫዋች የአትሌቲኮ ቢልባኦ ኒኮ ዊሊያምስ ነው ተብሏል። ዝላታን ኢብራሂሞቪች ኤሲ ሚላን ሊቨርፑልን የመሃል ተከላካይ ቨርጂል ቫንዴከን እንዲያስፈርሙ ያበረታቱም የክለቡ ባለቤቶችም አሁን ላይ ሊኖር የሚችለውን የስምምነት አማራጭ እያጤኑ ነው ሲል ጋዜጣ ዴሎ ስፖርት ዘግቦታል። ሊቨርፑል በኩል የፉላሙ መስመር አጥቂ ኬቪን የተከታተለ ይገኛል። ወደፊት የዝውውር ጥያቄ ለማቅረብ በማሰብ ተጫዋቹም ከፍሬንሊ ጋር ያለው መላመድ በቅርበት እየተመለከቱ ነው ሲል አንፊልድ ዋች ዘግቦታል። በቶተንሃም የኢላማዎች ዝርዝር ውስጥ ቀጥሎ የተቀመጠው ስም የበርንማውዙ አጥቂ ኤሊ ጁኒየር ክሮፒኖ ተባለ። እሱ የክለቡ የፍላጎት ዝርዝር ውስጥ ከኤሲ ሚላኑ ራፋኤል ሊያውና ከማንቸስተር ሲቲው ሳቪኒሆ ቀድሞ ተቀምጧል ሲል ዘ ኢንዲፔንደንት ዘግቦታል። ለማቲያስ ፈርናንዴዝ ዝውውር በቶተንሃም የተቀደመው አይሰጥር አሁን ላይ በርንማውዙን አማካይ አሌክስ ስኮትን እያየ ሲሆን የክለቡ በርንማውዝ ለተጫዋቹ እስከ 80 ሚሊዮን ፓውንድ ዋጋም ለጥፎበታል ተብሎ አርሰናል፣ ቼልሲ፣ ማንቸስተር ሲቲ እንዲሁም ቶተንሃም ሁሉም የተጫዋቹ ሁኔታ በቅርበት መከታተላቸውን ቀጥለዋል ሲል ቤን ጃኮብስ ዘግቦታል። የክሪስታል ፓላስ የመስመር አጥቂ ኢስማኤል ሳር ሌላኛው የማንቸስተር ኢላማ ሲሆን ዩናይትድ የጁቬንቱስን ፊርማ ቀድሞ ተጫዋቹን ለማስፈረም ድርድር ሊጀምር ነው ሲል ቲም ቶልክ ዘግቦታል። የቼልሲ የመስመር አጥቂ ፔድሮ ኔቶ በዚህ ክረምት ሊቨርፑል የመቀላቀል እድል ካገኘ በደስታ ይቀበላልም ተብሎ የፖርቹጋል ኢንተርናሽናል ለረጅም ጊዜ የአንፊልዱ ክለብ ኢላማ ሆኖ ቆይቷል ሲል ዴቭ ዴቪስ ዘግቦታል። ኬፓ አሪዛባላጋ መደበኛ የመጫወቻ ጊዜ ፍለጋ በዚህ ክረምት አርሰናል ለመልቀቅ ፈቃደኛ ነው ተባለ። መድፈኞቹ ለዴቪድ ራይ ተጠባባቂ የሚሆን ግብ ጠባቂ ካስፈለጋቸው ሊድስ ዩናይትድ ከለቀቀ በኋላ ነፃ ወኪል የሆነውን ኤላን ሙስሊየርን ሊያስፈርሙ ይችላሉ ሲል ስካይ ስፖርት ዘግቦታል። የሰንደርላንዱ አጥቂ ብሪያን ብሮቢ ባለፉት ቀናት ለጁቬንቱስ ቀርቧል ሲል ቱቶ መርካቶ ዌብ ዘግቦታል። ፌነርባቼ ለአስቶን ቪላ አጥቂ ኦሌ ዋትኪንስ የዝውውር ጥያቄ ያቀረበ ተባለ። አስቶን ቪላ ሞርጋን ሮጀርስን ከአርሰናል ፍላጎት ጠብቆ ማቆየት ከፈለገ ተጫዋቾችን ለመሸጥ ሊገር ይችላል። በአጋጣሚ ደግሞ መድፈኞች የቪላውን ተከላካይ ኤዝሪ ኮንሳን ይፈልጉታልም ተብሏል። የሮሞ አማካይ ኔል ኤል አይናዊ በዓለም ዋንጫው ከሞሮኮ ብሔራዊ ቡድን ጋር ባሳየው ድንቅ ብቃት ምክንያት የአስቶን ቪላ፣ ብራይተን፣ ቦርንማውስ፣ ቼልሲ፣ ኤቨርተን፣ ሊቨርፑል፣ ማንቸስተር ኒውካስትልን ቀልብ መሳብ ችሏል ሲል ቲም ቶልክ ዘግቦታል። ማንቸስተር ዩናይትድ በሌላኛው የዓለም ዋንጫ ድንቅ ወጣት 17 ዓመቱ ሜክሲኮ አማካይ ጂልቤርቶ ሞራ ዝውውር ዙሪያ ከውድድሩ ወጥቷል ተባለ። ምክንያቱ ሊኖር ከሚችለው የስምምነት ዋጋ በጣም ከፍተኛ በሆነው ቼልሲ፣ ማንቸስተር ሲቲ፣ ባርሴሎና፣ ሪያል ማድሪድ ሁሉ ተጫዋቹን ለማስፈረም አሁን ላይ ቀርበ ናቸው ሲል ዘሚራ ዘግቦታል። ሪያል ማድሪድ ለማንቸስተር ሲቲ አማካዩን ኤድዋርዶ ካማቪንጋን የመሸጥ እድል አቅርቦላቸዋል ተባለ። ማንቸስተር ሲቲ ይፋ የዝውውር ጥያቄ ስለማቅረብ እያሰቡበት ይገኛል ሲል የስፔኑ ማርካ ዘግቦታል። በዚህ ክረምት በሪያል ማድሪድ በኩል የሚሰበሰቡ ማንኛውም የገንዘብ መጠን ለባየር ሙኒክ የመስመር አጥቂ ሚኬል ኦሊሴ የዝውውር ጥያቄ ማቅረቢያ የሚውል ሲሆን ሎስ ብላንኮቹ አሁን ላይ እሱን በታሪክ ውዱ ተጫዋች ለማድረግ ተዘጋጅተዋል ሲል የስፔኑ ፊጃኬ ዘግቦታል። አትሌቲኮ ማድሪድ አማካዩን ሞርታል ዊልማንን ለማስፈረም ከስፖርቲንግ ሊዝበን ጋር ድርድር መጀመሩም ተሰማ። በአትሌቲኮ እይታ ውስጥ ያለኛው ተጫዋች የማርሲያው አጥቂ ሜሰን ግሪኖ ለ24 ዓመቱ ተጫዋች ይፋ ጥያቄ ማቅረብን ተቃርቧል ተብሎ ማንቸስተር ከማንኛውም የሜሰን ግሪኖ ዝውውር እስከ 40% ክፍያ የማግኘት መብት አላቸው ሲል የፈረንሳዩ ሌኪፕ ዘግቦታል። ጆዜ ሞሪኖ ከግራ መስመር ተከላካዩ አልቫሬስ ካሬራስ ጋር ለመለያየት የተዘጋጀ ቢሆንም ተጫዋቹ በዚህ ክረምት ሪያል ማድሪድን የመልቀቅ ምንም ፍላጎት የለውም ተብሏል። ቪኒሲየስ ጁኒየር በበኩሉ በዚህ ክረምት ሪያል ማድሪድ የሚለቁ ሊሄድባቸው የሚችሉ 5 እውነተኛ መዳረሻዎች ያሉት ሲሆን አርሰናል፣ ሊቨርፑል፣ ማንቸስተር ሲቲ፣ ማንቸስተር ምናልባትም ባየር ሙኒክ ናቸው ተብሏል። ባርሴሎና ተከላካዩን ጁሊየስ ኩንዴን ለመሸጥ ፈቃደኛ ሲሆን ለፈረንሳዩ ተከላካይ የጠየቀው ዋጋ አሁን ላይ ወደ 55 ሚሊዮን ፓውንድ ዝቅ አድርጎታል ተብሏል። ተጫዋቹ ቼልሲና ሊቨርፑል የረጅም ጊዜ ኢላማ መሆኑ ይታወሳል። ዩሊያን ናግልስማን የጀርመን ብሔራዊ ቡድን አሰልጣኝነቱን ለቀቀ። ቡድኑ በዓለም ዋንጫው ላይ ካሳየው አሳዛኝ አፈጻጸም በኋላ ውሳኔ የተላለፈ ሲሆን እሱን ለመተካት የርገን ክሎፕ አሁን ላይ ዋነኛው እጩ መሆናቸውም ታውቋል። እንዲሁም ሪያድ ማህሬዝ
ከብሔራዊ ቡድኑ ጡረታ መውጣቱን ዛሬ ጠዋት አስታውቋል። ማሬስ ለአልጄሪያ ቡድን የመጨረሻው ጨዋታውን ዛሬ ጠዋት ከስዊዘርላንድ ጋር አድርጓል። ኤቨርተን የቤኒፊካውን አማካይ ሪቻርሊዮስን ለማስፈረም ቡድኑን ተቀላቀለ ተባለ። በርንማውዝ እና ፉልሃም ይህንን ኮሎምቢያ ተጫዋች የሚፈልጉት ቢሆንም ናፖሊ አሁንም በዝውውሩ ቀዳሚነቱን ይዟል ተብሏል። ሪዮስ የሻምፒዮንስ ተሳትፎ ስላለው ወደ ናፖሊ መዘዋወርን እንደሚመርጥ ተነግሯል ሲል ስፖርት ቢትነስ ዘግቦታል። ማንቸስተር ዩናይትድ ማቲያስ ፈርናንዴዝን ማጣት ስላጋጠመው ወደ ካርሎስ ባሌባ ሊመለስ ይችላል ተባለ። ባለፈው ክረምት ከባሌባ ጋር የተደረሰው የግል ጥቅማጥቅም ስምምነት አሁንም በስራ ላይ በመሆኑ ዩናይትድ ለዚህ የብራይተን አማካይ ድጋሚ ጥያቄ ስለማቅረብ የመጨረሻ ውሳኔ ማሳለፍ ብቻ ይጠበቅበታል ሲል ጊቭ ሚ ስፖርት ዘግቦታል። ማንቸስተር ዩናይትድ ስለ ክሪስቲያኖ ሰመርቪል ዝውውር ከዌስትሃም ዩናይትድ ጋር ቀጥተኛ ከክለብ ለክለብ ድርድር ጀምሯል ተባለ። ውይይቱ በአሁኑ ወቅት ገና በመጀመሪያ ደረጃ ላይ የሚገኝ ቢሆንም የሆላንድ የመስመር አጥቂ በዩናይትድ አጥቂ ዝርዝር ውስጥ በከፍተኛ ደረጃ ላይ ይገኛል ተብሎ ሆኖ ማንኛውም ይፋ ዝውውር ማርከስ ራሽፎርድ በዚህ ክረምት ከኦልድ ትራፎርድ መልቀቁን ማረጋገጥ መቻሉ ላይ ይወሰናል ሲል ቤን ጃኮብስ ዘግቦታል። እንዲሁም ዩናይትድ ካፒቴኑ ብሩኖ ፈርናንዴዝን በረጅም ጊዜ ውሉ ስለማሰር በሚቀጥሉት ወራት ድርድር ለመጀመር አቅዷል ተባለ። ፈርናንዴዝ አሁን ባለው ውል ላይ 1 ዓመት ብቻ የቀረው ቢሆንም ዩናይትድ ውሉን ለተጨማሪ 12 ወራት የማራዘም አማራጭ መብትም አለው። አልፎንሶ ዴቪዝ በባየር ሙኒክ ለመቆየት ይፈልጋል። ባየርንም እሱም በብሮን የመተካት እቅድ የለውም ተባለ። የቢልድ እግር ኳስ አዘጋጅ የነበረው ፉልክ እንደዘገበው ከሆነ አልፎንሶ ዴቪዝ ባየር ሙኒክ ውስጥ መቆየት ይፈልጋል። እንዲሁም ባየር ሙኒክ ናትናኤል ብሮን ያስፈረመው እሱን ለመተካት አስቡ አይደለም ተብሏል። ዘገባው እንደመለከተው ከሆነ አልፎንሶ ዴቪዝ ባየርን ውስጥ ለመቆየት የሚፈልግ ሲሆን ክለቡን ተጫዋቹን በቡድን ውስጥ እንዲቀጥል አይቃወም ብሏል። ባየር ዴቪዝም አሁንም በውል ስር ያለና እጅግ በጣም ድንቅ ተጫዋች መሆኑ ይገነዘባል ብሏል። በዴቪዝ ዙሪያ ያለውን ዋነኛው ችግር ተሰጥኦ ወይም ብቃቱ ሳይሆን በተደጋጋሚ ያጋጠመው የጉዳት ታሪክ ነው። ባየር ሙኒክ ናትናኤል ብራውን ያስፈረመው አልፎንሶ ዴቪዝን ለመተካት ሲሆን ተጫዋቹ ወደፊት ትልቅ አቅም ያለው ጎበዝ ተሰጥኦ እንደሆነ ስለሚያምኑበት እና ለፕሪሚየር ሊግ ክለቦች አሳልፎ የመስጠት አደጋ ውስጥ መግባት ስላልፈለጉ ነው ተብሏል። በተጨማሪም ሁለቱም ተጫዋቾች በተለያዩ የሜዳ ክፍሎች ላይ በተለዋጭነት መጫወት የሚችሉ ሁለገብ ብቃት አላቸውም ተብሏል። በአሁኑ ወቅት ባየር ሙኒክ አልፎንሶ ዴቪስን ለመሸጥ ምንም አይነት ግልጽ ፍላጎት የሌለው ቢሆን ነገር ግን በጣም ከፍተኛና ለጋስ የሆነ ዝውውር ጥያቄ ያቀረበለት ክለቡ ጉዳዩን ቢያንስ በቁም ነገር ይመለከተዋልም ተብለዋል። ኦሌ አትሌቲኮ ማድሪድ ለአልቫሬዝ ተለዋጭ የሚችለውን ግሪንውድን ይፈልጋልም ተባለ። ኦሌ እንደዘገበው ከሆነ አትሌቲኮ ማድሪድ ሁሊያን አልቫሬዝ ለሚችልበት ሁኔታ እቅድ ቢ አዘጋጅቷል ተብሏል። አልቫሬዝ በመጨረሻ የሚዘዋወር ከሆነ ምናልባትም አትሌቲኮ ማድሪዶች የማርሴዮን አጥቂ ሜሰን ግሪንውድን ለማስፈረም ሙሉ አቅማቸውን ተጠቅመው ይንቀሳቀሳሉ ብሏል። ከዓለም ዋንጫው በኋላ ሁሊያን በዚህ ክረምት ክለቡ የመልቀቅ ፍላጎት እንዳለው በይፋ ይናገራል። ምንም እንኳን አትሌቲኮ ማድሪዱ ፕሬዚዳንት ሴሬዞ የማይሸጥ በማለት በጠንካራ ሁኔታ ምላሽ ቢሰጡም የባርሳን ፕሬዚዳንት ጆao ላፖርታ ግን የዝውውር ጥያቄ ማቅረባቸውን አረጋግጠው ጥያቄው አሁንም ተቀባይነቱ እንደጸና ይቆያልም ብለዋል። የአትሌቲኮ ማድሪድ አቋም ግልጽ ነው። ተስማሚ ተተኪ ተጫዋች ሳይገኝ ማንም አይለቅም ነው። ለኤኪፕ እንደገለጸው ከሆነ የአትሌቲኮ ማድሪድ የስፖርት ዳይሬክተር አልማኒ ገና ከግንቦት ሜይ ጀምሮ ስለ ተጫዋቹ የዝውውር ሁኔታዎች መጠየቅም ጀምሮ ብሏል። አሰልጣኝ ዲየጎ ሲሞኔም በዝውውር የተስማማ ሲሆን እሱን ከቀይ መስመር አጥቂነት ይልቅ እንደ ዋና ጨራሽ ለመጠቀም ይመርጣሉ ተብሏል። ግሪንውድ ባለፈው ውድድር ዘመን ለማርሴይ በ44 ጨዋታዎች 25 ጎሎችን ያስቆጠረ ሰው ማሳተፍ አሁንም በተጫዋቹ ላይ የ40% የሽያጭ ድርሻም እንዳለው መታወስ አለበት። ክርስቲያኖ ሮናልዶ ከዚህ ዓለም ዋንጫ በኋላ ምናልባትም ከብሔራዊ ቡድን ራሱን ሊያገል ይችላል ስትል እህቱ ይፋ አደረገች። ክርስቲያኖ ሮናልዶ ከፖርቹጋል ብሔራዊ ቡድን ጋር ያለውን ታሪክ የእግር ኳስ ዘመን ከዓለም ዋንጫው በኋላ እንደሚያበቃ እህቱ ገልጻለች። ካቲያ አቬሮ እንደተናገረች ከሆነ የፖርቱጋል ደጋፊዎች ለ41 ዓመት ኮከብ ስንብት ሊያደርጉለት ይችላሉ። በዩናይትድ ስቴትስ፣ ካናዳና ሜክሲኮ የሚካሄደው ይህ ውድድርም ለብሔራዊ ቡድን የሚያደርገው የመጨረሻ ዳንስ ይሆናልም ብሏል። ይህ ዜና የወጣው ፖርቱጋል በዓለም ዋንጫው ወደ 16 ውስጥ ለማለፍ በቶሮንቶ ከክሮሺያ ጋር ለመጫወት ጥቂት ሰዓታት ሲቀሯትም ነበር። እሷም በቶሮንቶ ስታዲየም ውጭ ለስፖርት ቲቪ በሰጠችው አስተያየት ባለኝ መረጃ መሰረት ደጋፊዎች ስንብት ሊያደርጉለት ይችላሉ ስትል ተናግራለች። ዛሬ ባይሆንም እየሰነበት እንደሆነ አምናለሁ። እየተናገርኩ ያለሁት ስለ ብሔራዊ ቡድን ነው። ከታማኝ ምንጭ እንደተረዳሁት ከሆነ ይህ ዓለም ዋንጫ የእሱ የመጨረሻው ነው ብላለች። ሮናልዶ ከክሮሺያ ጋር ግብ ማስቆጠሩም ይታወሳል። እሱም ለሀገሩ 146 ጎሎቹን በማስቆጠር በወንዶች እግር ኳስ ታሪክ የምንጊዜውም ከፍተኛ ጎል አስቆጣሪ ነው። ከፖርቱጋል ብሔራዊ ቡድን ጋር ያደርጋሉ ስንበት ብዙም የሚያስደንቅ በ2028 የአውሮፓ ዋንጫ ወቅት ሮናልዶ እድሜው 43 የሞላ ሲሆን ሀገሩ ከስፔንና ከሞሮኮ ጋር በጥምረት ለምታስተናግደው ቀጣዩ ዓለም ዋንጫ ደግሞ 45 ዓመት ይሞላል። ይህ አል ናስር ኮከብ በሰሜን አሜሪካ እያደረገው ባለው የዓለም ዋንጫ የተቀላቀለ ብቃትን እያሳየ ሲሆን ፖርቱጋል መክፈቻው ጨዋታ ከኮንጎ ጋር 1-1 በሆናቸው በተለያየችበት ወቅት ደካማ ብቃት ካሳየ በኋላ በኡዝቤኪስታን ላይ 2 ጎሎቹን አስቆጥሮ ነበር። ትላንት ምሽት ላይ ክሮሺያ ላይ ግብ አስቆጥሮ ቡድኑን ወደ
ወደ 16 ውስጥ ጥሎ ማሳለፍም ችሏል። የሴሪው ክለብ ሮማ ወደ ቼልሲ በመሄድ ስለ አሌሃንድሮ ጋርናቾ ሊኖር ስለሚችለው የዝውውር ሁኔታ መረጃ መጠየቁ ተዘገበ። የ2 ዓመቱ ጋርናቾ ባለፈው ዓመት በ40 ሚሊዮን ፓውንድ ከማንቸስተር ቼልሲ የተቀላቀለ ቢሆንም በስታንፎርድ ብሪጅ ግን ተጽዕኖ ለመፍጠር እጅጉን መቸገሩን ተመልክተናል። ቼልሲ በዚህ ክረምት እሱ ለመልቀቅ ፈቃደኛ እንደሆነ በሰፊው የዘገበ ቢሆንም የመጨረሻ ውሳኔ ግን በአዲሱ አሰልጣኝ ዣቪ አሎንሶ ላይ ወሰነም ተብሎም ጋዜጠኛ አልፍሬዶ ፔዱላ እንደዘገበው ከሆነ የሴሪያው ክለብ ሮማ ጋርናቾን ሊያስፈርም ስለሚችልበት ሁኔታ ለቼልሲ ጥያቄ ያቀርባልም ተብሏል። ሮማ ዶኔል ማለን ሊያግዝ የሚችል አዲስ የመስመር አጥቂ ለመቅጠር እየፈለገ ሲሆን የመጀመሪያ ጥያቄዎችን በውሰት ውል ለማስፈረም ይፈልጋሉም ተብሏል። ሆኖም ቼልሲ እንዲህ አይነቱን ስምምነት ለማመቻቸት ፈቃደኛ መሆኑ ወይም አለመሆኑ ገና የሚታይ ይሆናልም ተብሏል። ማንቸስተር ዩናይትድ በፕሪሚየር ሊግና በቻምፒየንስ ሊግ ለሚጠብቃቸው አድካሚ የውድድር ዘመን ዝግጅት እያደረጉ ሲሆን ለልክሾ ተፎካካሪና ተተኪ ሊሆን የሚችል የግራ መስመር ተከላካይ በከፍተኛ ሁኔታ እየፈለጉ ይገኛሉ። ዩናይትድ ሌላኛው የግራ መስመር ተከላካይ ታይረል ማላሲያን በነፃ ዝውውር እንዲለቅ የፈቀደ ሲሆን ፓትሪክ ዶርጉ ደግሞ ይበልጥ እንደ ግራ መስመር አጥቂ ሆኖ እየታየም ነው ተብሏል። ዩናይትድ የሉዊስ ሃል ከፍተኛ አድናቂዎች ናቸው። ተጫዋቹም የልክሾ ተተኪ በመሆን ለረጅም ዓመታት የክለቡ የመጀመሪያ ተመራጭ የግራ መስመር ተከላካይ መሆን እንደሚችልም ያምናሉ ብሏል። ኒውካስትል የሚቀጥለው ዘመን ቻምፒየንስ ሊግ ላይ አለመገኘት ተከትሎ እንደ አንቶኒ ጎርደን፣ ሳንድሮ ቶናሊ እንዲሁም ሆል ከሴንት ጄምስ ፓርክ የሚለቅ ሌላኛው ትልቅ ኮከብ ሊሆን ይችላልም ተብሎ ቤን ጃኮብ ዘ ዩናይትድ ስታንድ ላይ ከተባለው መገናኛ ብዙሃን ጋር በሩቅ አለመለስ እንዲህ ሲል ይናገራል። ስለ ሉዊስ ሃል ባለኝ መረጃ መሰረት እሱ የዩናይትድ ኢላማ አይደለም የሚሉ አስተያየቶች ቢኖሩም እኔ ባገኙት መረጃ መሰረት ግን እሱ የክለቡ ትልቁ ኢላማ ነው። በሃልና በኤዲሃው መካከል ውይይት ይደረጋል። ይህም ውይይት በአዲሱ ላይ መረጋጋት የሚፈጥረው ወይም ተጫዋቹ አዲስ እድል እንደሚፈልግ በግልጽ ይናገራል። ሁኔታ ሁለተኛው ከሆነ በእኔ እምነት ማይሳትል እዚያው ዝግጁ ሆኖ ይገኛልም ብሏል። ቤን ጃኮብስ ንግሩን በመቀጠልም የግራ መስመር ተከላካይ ይፈልጋሉ። ሃል ደግሞ እስከ 29 ድረስ የሚቆይ ውል ስላለ የዝውውሩ አቋም በዚህ ላይ የተመሰረተ ነው። በገበያው ላይ ያለው ግምት ጋር ከ40 እስከ 45 ሚሊዮን ፓውንድ አካባቢ ሲሆን ብዙውን ጊዜ ክለቦች ከዚህ በላይ ብዙ ይጨምሩበታልም ብሎ ኒውካስትል በዚህ ደረጃ የተለየ የተወሰነ ቁጥር ያስቀመጠ አይመስለኝም። ነገር ግን ይህ ሊወሰን የሚችለው ተጫዋቹ ለመዘዋወር ግፊት ካደረገ ብቻም ነው ብሏል። ሃል በውድድር ዘመኑ ኒውካስትል ውስጥ ደስተኛ ያልነበረበት ሁኔታ አልነበረም። እሱ ቅር የተሰኘው በተለይ የውድድር ዘመኑ የተጠናቀቀበት መንገድ ማለትም የአውሮፓ ውድድር ባለማግኘታቸውና ቦታውን ለዳን በርን በማጣቱም ነው ተብሏል። ማንቸስተር ሲቲ ከእንግሊዝ እግር ኳስ ደማቅ ወጣቶች መካከል አንዱን ተጫዋች ለማስፈረም ተቃረበ ተባለ። አርሰናል የሌስተር ሲቲን ታዳጊ ጄሪ ሞንጋን ለማስፈረም የሚያደርገውን እንቅስቃሴ ይበልጥ የተወሳሰበም አድርጎበታል ተብሏል። ቢቢሲ ስፖርት እንደዘገበው ከሆነ ሲቲ ባለፉት ቀናት የ16 ዓመቱን አጥቂ ሊያስፈርም ስለሚችልበት ሁኔታ ጥያቄዎችን ያቀርቧል ብሏል። አርሰናል በተጫዋቹ ላይ ባለው ፍላጎት አሁንም በጣም የገፋበት ክለብ ቢሆንም ሲቲ ግን ተጫዋቹ ለረጅም ጊዜ ሲከታተል የነበረ በሆኑም የመድፈኞቹን ፊርማ ቀድሞ ለመውሰድ መንገዶችን እያጠና ነው ተብሏል። ሞንጋ በሌስተር ሲቲ እያሳየው ባለው ፈጣን እድገት ምክንያት የብዙዎችን ትኩረት መሳቡ ይታወሳል። ገና በለጋ ዕድሜም ለዋናው ቡድን መጫወት የጀመረ ሲሆን በሀገር ውስጥ ካሉ በጣም አያስደሳች አጥቂ ተስፋዎች አንዱ ተደርጎም ይታያል። ቶክ ስፖርት እንደዘገበው ከሆነ አርሰናል እስከ 10 ሚሊዮን ፓውንድ የሚጠጋ ስምምነት ለማጠናቀቅ ተቃርቦ የነበር ቢሆን የሲቲ ዘግይቶ መግባት ግን የዚህን ዝውውር ፍልሚያ አቅጣጫ ሊያስቀይረውም ይችላልም ተብሏል። አርሰናል በዚህ ወጣት የመስመር አጥቂ ያለው ፍላጎት እውነተኛ ነው። የሚኬል አርቴታ ቡድን ወጣት ተሰጦችን በማሳደግ ረገድ ጠንካራ ስም እየገነባ ሲሆን ሞንጋም ከክለቡ የረጅም ጊዜ የተጫዋቾች ምልመላ ስትራቴጂ ጋር በትክክል ይጣጣማል ተብሎ ነበር። መድፈኞቹ በዚህ ክረምት ቀድሞ የታወቁ ኮከቦችን ብቻ ሳይሆን ማዞር የሚፈልጉት የወደፊት የዝውውር ዋጋቸው በከፍተኛ ሁኔታ ከመናሩ በፊት ድንቅ ወጣቶችንም ጭምር በይፋ ለማስፈረም እየሞከሩ መሆኑም ይታወሳል። አሁን ግን በጄሪ ሞንጋ ዝውውር ምናልባትም በማንቸስተር ሲቲ ሊሸነፉ እንደሚችሉም ተነግረዋል። የሊቨርፑል አማካይ ከርቲስ ጆንስ በአሁን ጊዜ የቀረቡ ሁለት ጥያቄዎችን በተመለከተ አንዳንድ ጥርጣሬዎች በመኖራቸው ምክንያት በክለቡ ለመቆየት ፍላጎት ሊኖረው እንደሚችል ተዘገበ። የ25 ዓመት ላለፉት ዓመታት ለሊቨርፑል ጠንካራ የመጀመሪያ ተጫዋች የነበረ ቢሆንም በክለቡ ውስጥ ያሉት ብዙዎቹ ተስፋ አድርገውበት በነበረው ልክ በትክክል ማድረግ መቻሉ ግን አከራካሪም ነው። በአሁኑ ሊቨርፑል ውል ላይ 1 ዓመት ብቻ የቀረበ ሆኖ ጆንስ አንፊልድን ለመለቅ እያደላ እንደነበር ቀደም ተዘግቦ ነበር። ሆኖም ሊቨርፑል ኤኮ እንዲያወጣው የቅርብ ጊዜ መረጃ በጉዳዩ ላይ ጥርጣሬንም ጥሏል ተብሏል። ምክንያቱም ኢንተር ሚላን የጆንስን የዝውውር ሂሳብ መክፈል የማይችል ሲሆን ተጫዋቹ ራሱ ደግሞ በኖቲንግሃም ፎረስት ለመዘወር ባለው ዕድል ላይ ሙሉ በሙሉ አልተስማማም ተብሏል። ከርቲስ ጆንስ በመጨረሻም ሊቨርፑል ሊቆይ ይችላል። ነገሮች ካልተቀየሩ በቀር ጆንስ ቢያንስ ለአንድ ተጨማሪ ዘመን ሊቨርፑል ውስጥ ሲቆይ ልናየው እንችላል። ይሄ የእንግሊዝ ብሔራዊ ቡድን ተጫዋች አሁንም በቡድን ውስጥ ትልቅ ሚና ሊኖረው የሚችል ሲሆን በቅርቡ ወደ ክለቡ በሚመጣው አዲሱ አሰልጣኝ አንዶኒ ራውላ ስር አዲስ ጅምር ሊኖረውም ይችላልም ተብሏል። ውድ ቤተሰቦች ለዛሬ በረ ቆይታ በዚያ በቃ። መልካም ቀን